ምንም ጥሩ ስሜት እየተሰማኝ አይደለም። ወላሂ ለአዚም ነው የምላችሁ። ምንም በቃ ውስጤ ባዶነት ይሰማኛል። ውስጤ ባዶነት ነው የሚሰማኝ፣ ብቸኝነት ነው የሚሰማኝ። እኔ ብዙ ጊዜ ድብቅ ነኝ ብያቸዋለሁ። የውስጤን ለማንም ሰው አሳልፌ አላወራም። ማውራት ካለብኝም ለተፈጥሮ ነው ማውራው ብያቸዋለሁ። በዚህ ሱቅ ውስጥ ደግሞ በተለይ እንድች አራት ማዕዘን ውስጥ ተከልዬ ስቀመጥ በተለይ ይሄ ሱቅ ደግሞ የበለጠ ከሰው አርቆኛል ማለት ሰው ጋር አልሄድም። በቃ እዚቹ እውላለሁ። እቃ ለማምጣት ወደ ሱቅ ካልሆነ በስተቀር ሱቅ አትዘጋም ወይ ለመኝታ ወደ ቤቴ ሲሄድ ነው የምዘጋውና ሰሞኑን የሚሰማኝ ስደት መውጣት። ሂጂ ተሰደጅ፣ ምን ልትሆኚ ነው እዚህ የምትኖሪው? ለማን ብለሽ ነው እንዲህ የምትለፊው? በቃሽ፣ ለራስሽ ተሰደሽ ሄደሽ እዛው ዘና ብለሽ ኑሪ፣ ለማንም ሳትጨነቂ ሳታስቢ። ይሄ የምትለፊው 15 የምትለቅሚው ለማን ብለሽ ነው? ለአንድ ጎሮሮሽ ነው? በቃ ለምን እንደዚህ የዚህን ያህል ትደክሚያለሽ? ስደት ላይ ሆነሽ በደህና ደሞዝ እየሰራሽ የፈለግሽውን ለራስሽ እያረግሽ ፏ ብለሽ ኑሪ የሚል ነገር ነው ሰሞኑን በጆሮ የሚሰማኝ። ደግሞ አንዱ ነው እዚህ ምድር ላይ ለምን ትኖሪያለሽ? ምን ታደርጊያለሽ? ወይ አላገባሽ ትዳር የለሽ ወይ ልጅ አትወልጂ ነገር በቃ ራስሽን አጥፊ የሚለኝም ድምጽ ይሰማኛል። እውነቴን ነው የምላችሁ። አሁን ይሄን ሳወራላችሁ ራሱ ውስጤ ተጨብጧልና ራስሽንም አጥፊ ይለኛል። አውዝ ቢላ ምን ሸጣን ረጅም እላለሁ። ሰው የሚሰበሰብበት ቦታ አልሰበሰብም እንኳን ሰው ያለበት ቦታ አልሄድም። ገበያም ግዴታ ሆኖብኝ ነው። ገበያ ራሱ ከ30 ደቂቃ በላይ መቆየት አልችልም። የባጃጁ ጩኸት፣ የሰው ጩኸት፣ ጭቅጭቅ፣ ሁሉ ነገሩ ኮንፊውዝ ነው የሚያደርገኝ እና ገበያ ላይ ራሱ በቃ 30 ደቂቃ አንድ ቦታ ላይ ዋጋ ራሱ አላወዳድርም ማለት እንትን ይሄ ጩኸት ስሰማ ጭንቀት ምናምን ላይ ስለሚፈጠር ተዟዙሬ እንኳን ዋጋ አላጣራም። በቃ ዝም ብዬ ይሄ ነው ካሉን ክፍል አድርጌ ውጥት ነው የምለው። የምሬን ነው የምላችሁና ከዛ በቃ እረፍት የሚሰማኝ ከዛ ስወጣ ነው። ከዛ በተረፈ ደግሞ በዚህ በሁለት ቀን የሚሰማኝ ስሜት ኖት ጉድ፣ ጥሩ ስሜት እየተሰማኝ አይደለም። ዱአ አድርጉልኝ እስኪ። አላሁ አለም ለምን እንደዚህ እንደሚያደርገኝ አላቅም። አሁን ዝጊና ውጪ ሱቁን ሂጂ ምን ታረጊያለሽ? ራስሽን አጥፊ። ለከሰው ወዶ አይደለም ራሱን የሚያጠፋው። አውዝ ቢላ አንዳንድ ሰው ነፍስያውን ካላሸነፈ ወዲያው እንዲወስን የሚያደርጉ ድምጾች ይሰማሉና በጆሮአችሁ ወላሂ ላዚም እኔ ነፍስያዬን አሸንፌ ነው ይሄው ኢስቲግፋር እያደረኩ ነው። ግን አሁንም ጥሩ ስሜት እየተሰማኝ አይደለም። ልቤ ላይ እንዲህ ትልቅ ድንጋይ የተጫነ ያለ ይመስለኛል። አላሁ ኸይር አሰማኝ። እንደ ሰው 200 ሰው በ10,000 ፎሎ ማስታወቂያ ሲሰራ ኢትዮጵያ ውስጥ እኔ 200,000 ፎሎ ይዤ እንኳን ማስታወቂያ ልሰራ ቲክቶክ ላይ የምለቀው ቪዲዮ ራሱ አይታይም። አካውንቴ በጣም ነው የሞተው። ተውበት አድርጌ መመለስ ፈልጋለሁ። ሸይጣን ይወሰውሰኛል። ረመዳንም እየደረሰ ነው። ደግሞ ዘንድሮ ረመዳንን ብቻዬን እንደምጾም ብቻዬን እንደማፈጥር ሳስብ የባሰ ሌላ ጭንቀት። ማታ ብታምኑም ባታምኑም ማለት ነው እስከ 7 ሰዓት ዝም ብዬ ሃይላንድ ሳጥብ ነው ያደርኩኝ። ወላሂ ነው የምላችሁ። ስተኛ ራሱ ምቾት እየነሳኝ ማለት ነው። አሁን ደግሞ ኩላሊቴን ላመኝ ነው መሰለኝ። በዚህ ጎኔ ስተኛ ኮረት እንዴት ተነጠፈ ነው የሚመስለኝ። ይቆረቁረኛል። ማድሪሌሽ እዚህ ኢትዮጵያ ደግሞ ስትሄዱ እንደዚህ ያመመኝ ነው ስትሉ ዝም ብሎ ሌላ ነገር ነው የሚያወሩት። ጃርዲያ ባክቴሪያ እያሉ ትክክለኛ በሽታችሁን አያገኙትም።
እኔ ደግሞ ውሃ በመጠጣት አልታመም። በጣም ነው ውሃ የምጠጣው፣ በጣም ማለት ነው። በቃ 2 ሊትር ጠጣለሁ። ይሄ አንደኛው ይሄው አሁን እያለቀ ነው። አንደኛው እዚህ ዘንቢል ውስጥ ነው። ረመዳንን በቃ ብቻዬን እንደምጾም ሰው እንደማይመጣ ምን እንደሌለ ሳቅ፣ ከዛ ደግሞ አፍጥር እንዴት እንደምሰራ ሳስብ ረመዳን ገና ነው ግን አላቅም ማለት እንዳለብኝ አላቅም። አልቅሽ ሁላ ይለኛል። በዚህ ላይ ደግሞ በጣም ወዳ ጓደኛዬ ሰሞኑን ከወላይ ጠፍታለች። የሷን መጥፋት ይሆን አላቅም፣ በጣም አስጨንቆኛል። ለምንድን ነው ሰው የሌለሽ? ለምንድን ነው ሰው የመጣው ቤትሽ? ለምንድን ነው እንደዚህ እንዳትሉ። ምክንያቱም የዛሬ ሰው ወደ እናንተ የሚመጣው ከእናንተ ጥቅም ሲያገኝ ብቻ ነው። እናንተ ለዛ ሰው ማጠቅሙ መሆኑን ካወቀ ዝር አይልም ወደ እናንተ። ሰሞኑን 3 ቀን ነው 5 ቀን ታይፎይድ እና ታይፈስ ታምሜ ማለት ነው። ታይፎይድ እና ታይፈስ ታምሜ አልተኛው። ለምን እንዳልተኛው ታውቃላችሁ? በተኛውበት በቀርስ በር ተዘግቶብኝ እያልኩኝ እዚች መሬት ላይ ምንጣፍ አለችኝ። እዚህ ሱቅ ውስጥ ነው እያነጠፍኩ የምተኛው። ቲክቶክ ላይቭ ላይ ስጠፋ ነው ብዙ ልጆች ምን ሆነሽ ነው የጠፋሽው ሲሉኝ አሞኝ ነው ያልኳቸው። ከዛ በተረፈ ግን የሚያውቁኝ ሰዎች አንዳቸው መተው የሚናውቁ ለምን እኔ አሳስቢያቸው ናፍቄያቸው ምናምን ደውለው አይጠይቁኝም፣ መተው አያዩኝም ምናምን ነገር። እዚህ ሱቅ ምታኛው በቃ ቢያንስ ከስተመር ሳይ ትንሽ እንትን እላለሁ። በሱ ቢዚ ጭንቅላቴ ይሆናል። ይሄን ስጭኝ ያን ስጭኝ ሲሉ እንቅስቃሴም ይኖረኛል፣ ተኝቼ አልቀርም በሚል እሳቤ ነው እዚህ ሱቅ ውስጥ የተኛው። ቤቴ እኮ መተኛት እችላለሁ ዘግቼ፣ 1 ወር ነው ያለኝ። ግን ከተኛው አንዴ እኔ ደግሞ መጥፎ ነገር አንዴ አሞኝ አልጋ ከያዝኩ አልነሳም። እና ሰው የሚወዳችሁ ቤታችሁ የሚመጣ የሚቀርባችሁ ሲኖራችሁ ስታረጉላችሁ ነው። እናንተ ማታደርጉላችሁ ከሆነ እንደሌላችሁ ካወቁ አይደለም ባዳ ስጋ ይፈልጋችሁ። እንደውም አንዳንዴ ከስጋ ባዳ ይሻላል። ያው ባዳነቱ የታወቀ ነው። ለምንድን ነው ያለቀስኩት? ማልቀስ አልፈለኩም ነበር። በማንኛውም ይሄ ቪዲዮ እናንተ ጋር መች ለምን እንዴት እንደሚደርስ አላውቅም። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። እወዳችኋለሁ። እናንተ እኮ ናችሁ ጓደኞቼ፣ ቤተሰቦቼ፣ አዳማጮቼ። እኔ እናንተን ባላዳምጥም እናንተ የኔን ስለምታዳምጡ አመሰግናለሁ።